ሀገሬ ልጆች እንዴት ናቸው? ደህና ናቸው? ናቸው አልሐምዱሊላህ። በእናታችሁ ጉሮሮዬን እየበላኝ ስለሆነ እስኪ የጉሮሮ መድኃኒት ንገሩኝ። እና አንድ ነገር ልንገራችሁ ለእህቶቼ፣ ለስደተኛ እህቶቼ፣ ለመዳም ቅመሞች ነው ይሄ መልእክት። እህቴ አንድ ነገር ልንገርሽ፣ እኔም እንዳንቺው ነኝ፣ ያው ነኝ፣ እኔም ያው ነኝ። አንድ ነገር ብነግርሽ ነገር ቢኖር እየኖርሽ እንጂ እየሞትሽ መስራት የለብሽም። ለምን እንደሆነ ታውቂያለሽ? ስትሰሪ ኖርማል የሰው ልጅ የሚሰራው ስራ አለ። አሁን ለምሳሌ እኛ የምንሰራው ሴት ነን። ሴት በተፈጥሮ እዚህ ሀገር ስደት ስትመጣ በጣም የሚከባብዱ ስራዎች፣ በጣም ከባድ ስራዎች ያጋጥሟታል። ከስንት አንዱ አነስተኛ ቤት ሊያጋጥም ይችላል። 4 5 የሚሰራው ሰራተኛ አንድ ሰራተኛ ልትሰራው ትችላለች። ያንን ግን ለምንድን ነው አዲስ ሆናችሁ ቋንቋ የምትችሉ ሆናችሁ ቋንቋ የምትችሉ እርግጠኛ ነኝ አንሰራም ብላችሁ ትላላችሁ። አዲስ ለመጣችሁ አንድ ሰራተኛ የሚሰራው ቤት አነስተኛ ናት፣ በጣም ትንሽዬ ናት። ምግብም ጽዳትም አሁን እኔ የምሰራበት ቤት አልሐምዱሊላህ በጣም ትንሽዬ ነው። ምግብ እሰራለሁ፣ ጽዳት እሰራለሁ። ምንም ያስቸግረኝ ህጻን ልጅ የለብኝ፣ ምን የለብኝ። አላህ ብቻ ይጠቀኝ ኮንትራቴን እስከምጨርስ ማለት ነው። ለምን ልላችሁ ፈልጌ ነው፣ ነጻነትም አለ። አንዳንዴ ብትናገርም ሴትዮዋ ነጻነትም አለኝ አልሐምዱሊላህ። ምን ልላችሁ ፈልጌ ነው፣ አንዳንድ አዲስ የመጣችሁ በጣም እየፈራችሁ የምትጎዱ አላችሁ። እዛ ጋር ስትጎጂ ራስሽን እንጂ መልሰሽ የምትጎጁ ባለመናገር ራስሽን ነው የምትጎጁ። ባለመናገር እዚህ ጋር ቋንቋ ላትችይ ትችያለሽ አዲስ ከመጣሽ። ግን ምን ማለት አለብሽ? በጣም ከበዛብሽ ስራው በጣም ከልክ በላይ ከሆነ ውሰጂኝ ቢሮ በያት። ውዲኒ ቢሮ ማብቃ እሽተገል ቤቲክ ማብቃ እሽተገል ቤቲክ ውዲኒ ቢሮ አሻን ليش ስትልሽ ለምን ስትልሽ አሻን ሽግል كتير ما اقدر اشتغل بيت عشان شغل كتير ما ابغى اشتغل ما اقدر هذا الشغل انا بلاش وسج دلاላ እየፈራችሁ ምትሞቱ እህቶች፣ ቢሮ ለመሄድ የምትፈሩ እህቶች እውነቴን ነው ልንገራችሁ። ለምን ቢሮ ሄደሽ 2 ወር 3 ወር ለምን አትቀመጭም? ፍላጎቱ ካይለሽ የምትጎጂ ነገር ከሆነ ቀጥታ ለግዳቸው ወደ ሀገር ይሸኙሻል። ገብቶሻል? ታዲያ ምን ጥቅም አለው? ከሀገር ስንመጣ ሙሉ ሜዲካል ወሰን እንመጣለን፣ ሙሉ ጤነኛ ሆነን እንመጣለን። ከመጣን በኋላ እዚህ በሽተኛ የኩላሊት ታማሚ፣ እግርሽ መቆም ያቅትሻል፣ ጉልበትሽ ይርበተበታል፣ መሀል እግርሽ ይቃጠላል። መሀል እግር በነገራችን ላይ እኔንም ያቃጥለኛል። ግን መሀል እግር የሚያቃጥለው በጣም መቆም ስታበዢ ነው የሚያቃጥልሽ መሀል እግርሽ። እና ለመሀል እግር ደግሞ በጣም የሚያቃጥላችሁ ነገር ከሆነ ትንሽዬ ባዝሊንና ትንሽዬ ይሄ ምንድነው ፊክስ አድርጋችሁ ደባልቃችሁ ስተኙ ማታ ቅብት ብላችሁ ሳታበዙ፣ ፊክስ ስለሚያቃጥል ሳታበዙ መሀል እግራችሁን በደንብ ተቀብታችሁት እሽት አርግተሹ ትንሽ ጊዜ ሜሳይ ታረጊውና ካልሲ አርግተሽ ተኛልሽ፣ ይተውሻል። እኔም ጓደኛዬ ነገረችኝ፣ አሁን ትቶኛል። ግን ምንድነው ልላችሁ ምፈልገው፣ አትፍሩ፣ ማንንም አትፍሩ። እናቴ ትሙት አትፍሩ። ኢትዮጵያ ፈርቶ አያውቅም። ኢትዮጵያኖች ፈርቶ አያውቁም። ቢሮ ከፈለሽ ቢሮ ውሰጂኝ፣ አልሰራም ቤትሽ ስራ ከበዛብሽ። ምክንያቱም አንቺ እዛ ጋር እየሰራሽ በሽተኛ ከሆንሽ አታሳክምሽም፣ ትታመሚያለሽ። ከዛ ወደ ሀገር ከነ በሽታሽ ትሸኝሻለች። ከሀገር ስትመጪ ሙሉ ጤነኛ ሆነሽ ትመጪያለሽ። ሙሉ ሜዲካል ወስደን እንመጣለን። ጤነኛ ነን፣ ከምንም ነገር ንጹህ ሆነን አንድ በሽታ ሳይገኝብን እንመጣለን። ግን ለዚህ ከመጣን በኋላ በሽተኛ እንሆናለን። ለምን በሽተኛ እንሆናለን? በተለይ ለአዲሶቹ ነው የምነግራችሁ። አዲሶቹ አትጎዱ። አልሰራም ብለሽ ቁጭ በይ። ቁጭ ስትይ ግዴታ ቢሮ ትወስድሻለች። ምክንያቱም ብሯን ትፈልጋለች። ከዛ ያመጣባት ሌላ ሰራተኛ ቀይራ አስጣችኋለች። ቢሮ ስትይ አሁን ለምሳሌ ቢሮ ተቀምጫለሁ። ለምሳሌ 15 ቀን ተቀምጫለሁ። ከክፍለ ሀገር ከመጣ መጀመሪያ ከፊሌ ሰራተኛ አሰሪ ወስዳኝ 2 ቤት ማለት ከዛ ከኢትዮጵያ እኔ ስመጣ አውርቻት ነው የመጣሁት። ቋንቋ ስለምችል አውርቼ ነው የመጣሁት። አርቦና አውርቼ ጽዳትም አለብኝ፣ ምግብም አለ፣ ልጆቹም አሉ። አንዳንዴ ስራ ሲሄድ ታግዥኛለሽ፣ ትይዥልኛለሽ ልጆቹን ስራ ከጨረሻለች።
ለልጆች ሙሉ መስሉዬ አልወስድልሽም፣ ግን ይዝልሻለሁ ስራ ከሌለብኝ ምሳ አንዳንድ ቡሌ ማሰለው አንዳንዴ ለመሰለው አለችኝ። እሺ ብዬ ተስማምቼ መጣሁልሽ። ስመጣ ያልጠበቅኩትን አገኘው። ያልጠበቅኩትን ምን አገኘው? መጀመሪያ መታ ስትወስደኝ ማክሰኞ፣ አሁን ሰኞ፣ ማክሰኞ የነጋበት ማለት ማክሰኞ አደርኩ፣ ሮብ አደርኩ፣ ሐሙስ ስትወሰደችኝ። ሐሙስ ዕለት ስትወስደኝ ምን አረገች መሰለሽ? ይዛኝ ሄደች። ማታ ላይ ነው የወሰደችኝ። እናቷ ቤት ነው የወሰደችኝ። ከእናቷ ቤት የኔ ከፍላ ያመጣችኝ ሴትዮዋ ሳትሆን የእሷ ታናሽ የቷ ነው የወሰደችኝ። በጣም ክፉ ክፉ ክፉ፣ የመጨረሻ ክፉ ናት። የመጨረሻ ክፉ። ከዛ ወሰደችኝና የማያጠግብ እንጀራ ከምጣዱ ያስታውቃል። አንቺ ክፉ ኮንሽ፣ ያቺስ የማን ዘር ናት ብያለሁ። አንቺስ የማን ዘር ናት? ከዛ ቋንቋ መቻል፣ አንዳንዴ ቋንቋ አለመቻሌ፣ ቋንቋ ባልችል ኖሮ አዎ እሞት ነበር እዛ ቤት። እውነቱን ለምን አልነግራችሁ? ምን አደረግኩ? ወሰደችኝ። እንደወሰደች የሰው ልጅ አሁን ስትወሰጂ ሰራተኛ ነሽ፣ ስትወሰጂ ሸዋሮ ስጂ ትባያለሽ፣ የምታድሪበት ቦታ ያሳዩሻል። አዎ በእርግጥ እናቷ ቤት ነው ያስገባችኝ። የምታርፊበት ቦታ ያስፈልግሻል። ምግብ ቢ ቡና ጠጪና ከዛ በኋላ ስራ መሰሩን ስራ አሳይሻለሁ ትልሻለች። እቺ እንደገባው ሻንጣሽን እዛ በር ላይ አስቀምጫለች። ከግቢው ላይ ገብተን በሩ ስር እዛ የግቢው በር አለ፣ እዛ አስቀምጫለች። ጫማዬን አውልቄ ከላይ ከግቢው እዚህ ድረስ በእግሬ ነው የመጣሁት ውስጥ። አይ አልኩ ፈጣሪ አንተ እየፈተንከኝ ነው አልኩና አላህ ረቢ አንተ ብቻ ትግስቱ ለኔ ስጠኝ። አላህ ረቢ ይሄን ሁሉ ፈተና የምታመጣብኝ ለጥሩ ነገር ስለሆነ ፈተናውን ደግሞ እኔ በትግስት አልፈዋለሁ። ፈተና ይበዛብናል በእርግጥ እዚህ ሀገር ስንኖር። እነዛ ፈተናዎችን ደግሞ አሚን ብለሽ ተመስገን ብለሽ አልሐምዱሊላህ ብለሽ መቀበል ገባሽ? እነዛን ፈተናዎች ካልተቀበልሽ ጥሩ ነገር አይመጣልሽም። በፈተና ላይ ነው ጥሩ ነገር ይመጣልሽ። ከዛ ችግር የለም ብዬ እሺ ብዬ ገባሁ። ስገባ በቃ እንደሆነ ነገር ሴትዮዋ እንደዚህ ቦርጋ ለብሳለች። እቺ ከዚህ እንደዚህ የሚለበሰው አለ እሱን ለብሳለች ማለት ሰላም አለይኩም አልኳት። ለምን ሰላም አለይኩም አላልሽ ማለት ነው? በተቃራኒ ለምን አልሽ ነው አልኩና እኔም ለራሴ በአማርኛ ብዬሻለሁ እኮ አልሰማሽኝም እንዴ አልኳት። እንዴት ለእናቴ መልስ ሰጠሽ? እንዴት መልስ ሰጠሽ? እኔ እኮ አልሰማሽኝም ወይ ብዬ ብቻ ነው ያልኳት። እንዴት መልስ ሰጠሽ ለእናቴ አለች። ከዛ ወይኔ ጌታ ያለ አረቢ ምን አልሽች ነው አለ አረቢ እዚህ የተረገሙ ሰዎች ጋር መጣኸኝ አልኩና ጸጥ አልኩና ከዛ ልንገርሽ አለችኝ። አቤት አልኳት። እኔ ቁሚ አለችኝ። እዚህ ጋር እሺ ቁሚ፣ ቁጭ በይም የለም ቁሚ ነው ያለችኝ። ቆም ቀጥ ብዬ ቆምኩላት። እሺ ፍርድ ቤት ወላሂ እኔ እንደዛ ነው መሰለኝና ቁሚ አለችኝ። ከዛ ቆምኩላት፣ ቀጥ ብዬ ቆምኩና እንደዚህ ብዬ እሺ አልኩ። ከ11 ሰዓት እስከ 7 ሰዓት ተኩል እስከ 8 ሰዓት ስራሽን እዚህ ታጠናቅቂያለሽ እናቴ ቤት አለች። እሺ አልኳት። ከ8 ሰዓት እስከ ምሽቱ 2 ሰዓት 3 ሰዓት ድረስ ተኩል እስከ 4 ሰዓት ባለው እህቴ ቤት ትሰሪያለሽ አለች። መታድሩ እዛ ነው። ከዛ ከእህቴ ቤት እንደዛው ምሳ ብልተሽ ምን ብለሽ መተሽ እዚህ እናቴ ቤት ስራሽን ሰርተሽ እንደገና ልታድሪያት። ምን አይነት ስራ ነው የምሰራው አልኳት። በቃ እንደዚህ ነው የምትሰራው አለች። እንደዚህ እየተመላለስኩ 2 ቤት ነው የምሰራው አልኳት። አዎ አልሰራም አልኳት። ላ አልሰራም አበደን አልኳት። አበደን انا ما ابغى اشتغل كده شغل لا مو على كيفك አልኳት። مو على كيفك يعني وديني ቢሮ አልኳት። لا بسفرك ኢትዮጵያ ምን ሲድ አለችኝ። ያላ ወላሂ ምንም አልፈሯትም። ያላ አልሄን አልኳት። አልሄን ሰፍሪን ያልኳት። አሁን አልኳት። አሁን ትኬት ቆርጥሸኝ አልኳት። አይ አንቺ ለካ መጅኑን ነሽ አለችኝ። አበደን መጅኑን አይደለሁም ሙሉ ጤና ተመርብሬ ለመጣሁት አልኳት። እኔ መጅኑን አይደለሁም አልሐምዱሊላህ አልኳት። ሙሉ ጤና አለኝ፣ ጤናም ስላለኝ ነው ሰራ መጣሁት። ከዛ ተናደዱ። እኔ ከዛ የሆነ ነገር ምግብ ሰጡኝ። አልበላም። እንዳጋጣሚ ብስኩት ይዤ ነበር ቦርሳዬ ላይ እና ብስኩቴን አውጥቼ ውሃም ይዤ ነበር። እሱን በላውና ከግቢ ውጭ የሆነ ቤት አለ እዛ ተኛለች። ሐሙስ ዕለት አልዋሻችሁም ሳለቅስ ነጋብኝ። ሳለቅስ አላህ ረቢ አላህን ተንበርክኬ ለምኜ ሳለቅስ ነጋብኝ። ከዛ ጠዋት ጁማ ምግብ ትንሽዬ ዳቦ ኩብዝ አለቻ፣ እሷን ታሽጎ የሚገዙ ኩብዞች አሉና እሷን 1 ፍሬና ግማሽ ብርጭቆ ሻይ አምጥታ
ውርውር አረገችልኝ ማለት ነው። አልበላም አልኳት። አልሐምዱሊላህ አልኳት። ليش ايش فيك انت ያለችኝ። ما عندي مشكلة አልኳት። ليش ما تاكلين አለችኝ። ما ابغى اكل አልኳት። خلاص اديني بيرو انا ابغى بيرو لا بسافرك አለችኝ። ያለ ሳፍሪኝ ወላሂ እንደዚህ ነው ያልኳት። ምክንያቱም የኔ ርስቄ እሷ ቤት አይደለም። ርስቃችን እኮ ብዙ ቦታ ላይ አለ። ርስቃችን አንድ ቤት ብቻ አይደለም ያለው። አንድ ቤት ህይወታችን ልናጣበት ሊሆን ይችላል፣ ልንታመምበት ሊሆን ይችላል። ከዛ ቤት ደግሞ ምክንያት እንደዚህ ረብሽሽ የምትወጪው ምክንያት ስላለሽ ብቻ ነው። ደህና ቤት ከሆነ እኮ አትወጪም። ማንም ሰው አይወጣም ደህና ቤት አይደል? ስለዚህ ምን አለችኝ? አንቺ እብድ ነሽ፣ ኢትዮጵያኖች በአጠቃላይ እብዶች ናቸው አለች። አይደለንም እኔ መጅኑኒ ላ አልኳት። ማን መጅኑኒ አልኳት። هلا نشتغل الحمد لله عندنا بلد أكل كتير ألقات عندنا بيت عندنا كل شيء عندنا الدنيا عشان نبغى زيادة ألقات عشان نبغى زيادة عشان كده نشتغل عشان ندلع قوية ألقات والله እንደዚህ ነው መልስ ሰጥቷት። ከዛ ዓርብ ዕለት ጠዋት አሙስ እስከሚነጋላ ጨነቃት። እንደውም እኔ አሁን ካሮስሽን ብያት ወስዳው ተኝ እዚህ ያለች ተኝ ጠዋት ሄደሽ ጠዋት ወሰደችኝ። ልክ ስገባ ቢብሯ ሴትዮ ብላ ጠበቀች። አንቺ ነሽ ጥፋተኛ አለችኝ። ኤጀንሲው ጋር ተደወለ ቀጥታ ኢትዮጵያ ሲደወል እኔ ብሞት አልኳቸው። እኔ ብሞት እዛ ጋር ከኔ በላይ ሰው ሊሞት ይችላል። እኔ ልንገራችሁ እኔ ምክንያቱም እኔ የሆነ ነገር ብሆን አልኳቸው። የሆነ ነገር ብሆን አንድ ባንዳችሁ ታልቃላችሁ አልኳቸው። አንድ ባንዳችሁ እናንተ ለገንዘባችሁ የምታረጉት ጥረት የሰው ልጅ ህይወት ላይ እየተጫወታችሁ ነው ያላችሁት። አሁንም ልንገራችሁ ደላላዎቹ ደላላ በደላላ አትንጭ። አሁንም ደላላ እየሞትሽ አልጋ ላይ ናት፣ በሽተኛ ናት፣ ታማለች ብትዩ ራሱ ገንዘብ ይጠይቅሻል። እውነቴን ነው የምልሽ ገንዘብ ይጠይቅሻል እየሞትሽ። እና ልልሽ የፈለግኩት ራስሽን አትጉጂ፣ እየሞትሽ ስራ አትስሪ። መጀመሪያ ጤና ቅድሚያ ለራስ። መጀመሪያ ጤናሽን። ስራ የሚከብድሽ ነገር ከሆነ ውሰጂኝ። አልሰራም ቤትሽ አዲስ ከሆንሽ አርጎች ታውቃላችሁ፣ እርግጠኛ ነኝ። አልፈልግም ብላችሁ ትወጣላችሁ፣ አፍ መታውቁ ማለት ነው። ቋንቋ ማትችሉ ግን አንሰራም። የሶስት የአራት ቤት ስራ አትስሩ። በሽተኛ ነው የምትሆኑት፣ የኩላሊት በሽተኛ ነው የምትሆኑት። እኔ ልንገራችሁ እንደገና ስራ ስትጀምሩ መጀመሪያ ጠዋት ከመነሳታችሁ በፊት ቁርስ ብሉ። አሁን እኔም ከእናንተ ብሳለሁ። እኔ አልበላም አሁን ቁርስ፣ ግን ተምር በልቼ ነው ስራ የምሰራው። 3 ተምር ወተት አልጠጣም፣ በ3 ተምር ላይ ውሃ እጠጣለሁ። ውሃ ጉልበት ይሰጠኛል። እውነቴን ነው የምላችሁ። ይሄ ሙሉ እዚህ ድረስ 3 ተምር ከበላው በኋላ ግማሽ እጠጣለሁ፣ ግማሽ። ከዛ በኋላ እሰራለሁ ስራዬን። ጠዋት 2 ሰዓት ወይ 1 ሰዓት ከተነሳው ስራዬን እስከ 3 ሰዓት እስከ 4 ሰዓት ባለው ጨርሼ ከዛ ቁርሴን እበላለሁ። ትንሽ አረፌ ደግሞ ምሳዬን እሰራለሁ። እንደዚህ እያደረጋችሁ ስሩ። ምግብ ሳትበሉ አትስሩ። አንዳንድ ሰው ተፈጥሮ ይለያያል። ምግብ ሳይበላ ስራ መስራት የማይችል አለ። ተምር ከበላሽ ተምር ጉልበት ይሆንልሻል። ተምር ካለ 3 ተምር፣ ወተት የምትወዱ ነገር ከሆነ 3 ተምርና 1 ብርጭቆ ወተት ግጥም አድርገሽ ስራሽን ስሪ። ጠዋት ቁርስ ማይበላልሽ ነገር ከሆነ ከዛ ልክ 4 ሰዓት 5 ሰዓት ሲሆን ቁርስሽን ቢ። ወተት ከጠጣሽ ተምር ከበላሽ ምንም አትሆኝም። አለበለዚያ ደግሞ ቁርስሽን ሳትበይ ስራ አትስሪ። በቃ አትስሪ። የፈለገ ነገር ይፈንዳ፣ ፍሪጅ ውስጥ ያለ ነገር እንዳይቀርሽ፣ ዝባድም ሆነ ለበንም ሆነ ምንም ነገር እንዳይቀርሽ፣ ምንም ነገር። እውነቴን ነው የምልሽ። አትፍሪ እነሱን። ምግብ አይ ካሜራ አለ ብለሽ አትፍሪ። ትናገርሽ ለምግብ ስትናገርሽ የዛኔ ታወሪያለሽ። እውነቴን ነው የምልሽ። እና እኔ የምላችሁ ነገር ወላሂ ራሳችሁን ጠብቁ። ከምንም በላይ ራሳችሁን ጠብቁ። ሰው የታመመ ነው። ሞተን እንኳን በስርዓት ወደ ሀገራችን ሬሳችን አይገባም። ሞተን እንኳን ፍሪጅ ውስጥ ነው እየደረቅን የምንቀመጠው። እውነቴን ነው የምላችሁ። ሞተን እኮ በስርዓት በክብር ሬሳችን ወደ ክፍለ ሀገር ቢገባልን ጥሩ ነበር፣ ግን አይገባም። እዚህ ሞተሽ 3 ወር 4 ወር 5 ወር ትቆያለሽ። እባክሽ እህቴ እኔን ለምናችሁ፣ እውነቴን ነው የምላችሁ። ብዙ ጊዜ እየተጎዳችሁ፣ ብዙ ጊዜ እየወደቃችሁ፣ ብዙ ጊዜ ራሳችሁን ለማጥፋት የምትሞክሩ አላችሁ። በቃ እሱን ተው። ህይወት እኮ ይቀጥላል። ህይወት ትቀጥላለች። አንቺ ብቻ ጤና። አንቺ እኮ ጤና ከሆንሽ፣ ጤና ካለሽ አገርሽ ገብተሽ ለምን ግማሽ እንጀራ አትበይም? ሰው ቤት ተቀጥረሽ ለምን መንገድ ዳር ካልሲ አትሸጪም?
ዋና ጤና ነው ለሰው ልጅ። እውነቴን ነው ምልሽ። አንቺ ጤና ኖሮሽ ሰው አይተሽ ስትገቢ ትልቅ ነገር ነው። ምንም ነገር ሀብት ኖሮሽ ጤና ከሌለሽ ምን ያደርግልሻል? አንቺ ሀብት ላይ ተኝተሽ ጤና ከሌለሽ ራስሽ ጤነኛ ካልሆንሽ ምን ያደርግልሻል? በቃ ቅድሚያ ለራስ ነው። እኔ ልንገራችሁ አሁንም እህቶች